ሰላም ጤና ይስጥልኝ ውድ የቢኤምቢ ተከታታዮች እንደምሰነበታችሁ ዘላለም ነኝ ከቢኤምቢ ቲዩብ። በዚህ ቻናል እንግዲህ ሁላችሁም እንደምታውቁት ከጥርሳችን ጤና አጠባበቅ ጋር የሚገናኙ ጠቃሚ መረጃዎችን ወደ እናንተ ይዤ የምቀርብበት ፕሮግራሜ ነው። ለዛሬ ይዤላችሁ የቀረብኩትኝ አንድ ሰው ጥርሱን ካስነቀለ በኋላ በተነቀለው ጥርስ ቦታ ላይ ለመተካት ምን አማራጮች አሉት የሚለውን አብረን እንመለከታለን። አንድ ሰው እንግዲህ ጥርሱን ካስነቀለ በኋላ የተነቀለውን ጥርስ ለመተካት አራት አማራጮች ይኖሩታል። እነዚህ አራቱ አማራጮች ምንድናቸው? ጥቅማቸውና ጉዳታቸውስ ምን ይመስላል የሚለውን ቀጣይ የምንመለከት ይሆናል። አብራችሁን ቆዩ። ውድ ተመልካቾቼ አሁን የምንመለከተው እንግዲህ ጥርሳችንን ካስነቀልን በኋላ በተነቀለው ጥርስ ቦታ ላይ ጥርስ ለማስተከል ማለት ነው ምን አማራጭ አለን የሚለውን ነው የምንመለከተው። አራት አማራጮች ይኖሩናል። እነዚህ አራቱም አማራጮች የራሳቸው የሆነ ጥሩ ጎንና መጥፎ ጎን አላቸው። ጥሩ ጎናቸው ምንድነው? መጥፎ ጎናቸው ምንድነው? አብረን የምንመለከተው ይሆናል። እንግዲህ የመጀመሪያው ምርጫ የሚሆነው አማራጭ የሚሆነው እንግዲህ ፓርሻል ዴንቸር በመባል ይታወቃል ማለት ነው። እንግዲህ ይህ ፓርሻል ዴንቸር ምን ማለት ነው? እዚህ አኒሜሽኑ ላይ እንደምትመለከቱት አርቲፊሻል ጥርስ ነው። ይሄ አርቲፊሻል ጥርስ የሚገባና የሚወጣ ነው። ስለዚህ ቋሚ አይደለም ማለት ነው። እንግዲህ እዚህ ምስሉ ላይ ቪዲዮ ላይ እንደምትመለከቱት ብረቶች አሉ በግራና በቀኝ ናቹራል ወይ ደግሞ የተፈጥሮ ጥርሳችንን አቅፈው የሚቀመጡ ብረቶች አሉ። እነዚህ ብረቶች ይሄ አርቲፊሻሉ ጥርስ በቦታው እንዲቀመጥ ይረዳሉ ማለት ነው። እንግዲህ የዚህ ፓርሻል ዴንቸር ወይ ደግሞ አርቲፊሻል ጥርስ መጥፎ ጎኑ ምንድነው ካላችሁኝ፣ አንደኛ ምቾት የለውም ብዙ። ምክንያቱም ምግብ በምንመገብበት ሰዓት የመነቃነቅ ባህሪ አለው ማለት ነው። በዚህም ምክንያት እንግዲህ ብዙ ሰዎች አይወዱትም። ሁለተኛ ምንድነው፣ ጥርሳችንን ካስነቀልን በኋላ ጥርሳችን የተነቀለበት ቦታ ጉድጓዱ ማለት ነው መዳን ሲጀምር አጥንታችን መንሸራሸር ይጀምራል። ያንን ጉድጓድ ለመድፈን ማለት ነው። አጥንታችን መንሸራሸር በሚጀምርበት ሰዓት ወደ ኋላ መሸሽ ይጀምራል ማለት ነው። እንደዚህ እዚህ ጋር እንደምታዩት ወደ ኋላ ይሸሻል። በሚሸሽበት ሰዓት እንግዲህ ድዳችንም ወደ ኋላ ይሸሻል ማለት ነው እና ክፍተት ይፈጥራል እዚህ ጋር። በተለይ ደግሞ የዚህ አካባቢ ያለው የድዳችን ክፍል መቆጣት ይጀምራል ማለት ነው እና ይሄኛው እንግዲህ መጥፎ ጎኑ የሚባለው እንዳልኳችሁ በምንበላበት ሰዓት እዚህ ቪዲዮ ላይ እንደምታዩት ይነቃነቃል ማለት ነው እና በዚህን ሰዓት እንግዲህ ምቾት አይሰጥም፣ ብዙ ሰዎች አይወዱትም በዚህ ምክንያት። ሁለተኛው መጥፎ ጎን ምንድነው? በየቀኑ ማታ ማታ ስንተኛ ከመተኛታችን በፊት ማውጣት አለብን። ካፋችን ውስጥ አውጥተን በውሃ ዘፍዝፈን ማሳደር ይኖርብናል። እንግዲህ የምታገኙ ሰዎች ታብሌት አለ የሚሸጥ ማጽጃ ታብሌት ማለት ነው። ታብሌቱን በውሃ ውስጥ በመዘፍዘፍ እንግዲህ ይሄንን ፓርሻል አርቲፊሻል ጥርስ በውሃ ውስጥ ዘፍዝፈን በማሳደር ጠዋት አለቅልቀን አጽድተን እናደርገዋለን ማለት ነው እና አንዳንድ ሰዎች እንግዲህ ይሄንን በየቀኑ ማታ ማውጣትና ጠዋት ማስገባት ምቾት አይሰጣቸውም እና ጥሩ ጎን እንግዲህ የሚባለው አንደኛ እንግዲህ ክፍቱን ከመተው ይሻላል። ለምንድን ነው የሚሻለው? ጥርሳችን ከተነቀለ በኋላ ክፍት አድርገን የምንተወው ከሆነ ከጊዜ ሂደት በኋላ ከጎንና ከጎን ያሉት ጥርሶች መንቀሳቀስ ይጀምራሉ። ወዴት ነው የሚንቀሳቀሱት? ወደ ክፍተቱ መንቀሳቀስ ይጀምራሉ። በዚህን ሰዓት ደግሞ መወላገድ እንዳለ ሙሉ ጥርሳችን ቦታውን መልቀቅ ይጀምራል ማለት ነው። ስለዚህ ይህንን እንኳን ማድረጋችን ቦታው ሪዘርቭድ እንዲሆንና ሌሎች ጥርሶች በቦታቸው እንዲቆዩ ያደርጋል። ሁለተኛ ደግሞ ያው ወላቃ አንሆንም ማለት ነው። በተለይ የፊት ጥርስ ከሆነ እንደዚህ ፊት ለፊት ጥርሳችን ማለት የወለቀው ክፍት ሆኖ ከሚቀመጥ አትሊስት አርቲፊሻል ይሄኛውን አሰርተን አንደኛ ቦታውን ይይዝልናል። ሁለተኛ ደግሞ ጥርሳችን ማጣታችን ያጣነውን ጥርስ ወይም ደግሞ ያስነቀልነውን ጥርስ በከፊልም ቢሆን ይተካልናል ማለት ነው። እንግዲህ ሌላኛው ጥቅሙ ምንድነው? ይሄኛው ጥርስ ርካሽ ነው። ይሄኛው አርቲፊሻል ጥርስ በዋጋ ርካሽ ወይም ደግሞ ዝቅተኛ ዋጋ የሚባለው
ይሄኛው ነው ፓርሻል ዴንቸር የሚባለው ማለት ነው። እንግዲህ ወደ ሁለተኛው አማራጭ ስንሄድ ሁለተኛው አማራጭ ደግሞ በዋጋ ትንሽ ይጨምራል ማለት ነው። ይሄኛው አማራጭ ምንድነው? እሱ እዚህ አኒሜሽኑ ላይ ብዙ ላታዩት ትችላላችሁ። እንደ ብሪጅ ነው የሚሆነው ድልድይ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ከኋላ ጥርሳችንን በትንሹ በጣም በትንሹ ነው እና ይሸረሸራል ማለት ነው። በማሽን ይነካና እዚህ ጋር ልክ እንደምታዩት ይጣበቃል። ከኋላ አርቲፊሻል ጥርሱ ክንፍ ይደረግለትና እዚህ ጋር እንደምታዩት ላሳያችሁ አንዴ። እዚህ ጋር እንደምታዩት ይሄ አርቲፊሻል ጥርስ በግራና በቀኝ እንደ ክንፍ የሚመስሉ በጣም ስስ ጠንካራ ማቴሪያሎች ይሰሩለታል ማለት ነው። ከኋላ ይሄኛው ጥርስ ትንሽ በማሽን ስለተነካ እንግዲህ በጥርስ ማስትሽ በማጣበቅ እንግዲህ ይሄኛው ጥርስ እንደዚህ ይሰራል ማለት ነው። ይሄ ጥቅሙ ምንድነው ካላችሁኝ፣ ይሄኛው የሚወጣና የሚገባ አይደለም። ያው በቦታው አንዴ ከተያያዘ የሚቀመጥ ነው ማለት ነው። ጉዳቱ ግን አሁንም እዚህ ጋር ጥርሳችን ያስነቀልንበት ቦታ ጉድጓዱ ማለት ነው አጥንታችን ውስጥ ያለው ጉድጓድ መዳን ሲጀምር፣ አጥንታችን መንሸራሸር ሲጀምር ወደ ኋላ ይሸሻል ማለት ነው እና ድዳችንም አብሮት ስለሚሸሽ ክፍተት ይፈጥራል እና ይሄኛው ደግሞ ጥርሳችን የሚወጣውና የሚገባው ስላልሆነ ባክቴሪያዎች በዚህ መሃል እዚህ ጋር የምታዩት መሃል መከማቸት ከጀመሩ እና እኛ ደግሞ በደንብ ማናጸዳው ከሆነ አንደኛ የድድ ኢንፌክሽን ሊያመጣ ይችላል ማለት ነው። ሁለተኛ ደግሞ ከጎንና ከጎን ያሉትን ጥርሶች ከጊዜ ሂደት በኋላ ሊጎዱ ይችላሉ ማለት ነው። ሌላው ዲስአድቫንቴጁ ምንድነው? ምግብ በምንመገብበት ሰዓት ማለት ነው ከጊዜ ሂደት በኋላ እንግዲህ የመውለቅ ቻንስም አለው ማለት ነው። እንግዲህ ጥንካሬው ያን ያህል እንደ ተፈጥሮ ጥርስ ጥንካሬ ስለማይኖረው የመውለቅ እድሉ የሰፋ ነው ማለት ነው። ስለዚህ እንደገና ሄደን ማሰራት ይኖርብናል ማለት ነው። እንግዲህ ሁለተኛው አማራጭ ይሄ ነው። ሶስተኛው አማራጭ የሚሆነው እንግዲህ ሙሉ በሙሉ ብሪጅ ወይም ደግሞ ድልድይ ነው። ይሄ የጥርስ ድልድይ እንግዲህ ድልድይ የምለው እንዲገባን ብዬ ነው። እዚህ ጋር በአኒሜሽን ስታዩት ምን ለማለት እንደፈለኩ ይገባችኋል ማለት ነው። አሁን እንደምታዩት እዚህ አኒሜሽኑ ላይ ሁለቱ ጥርሶች ሙሉ በሙሉ እንደምሰሶ ይከረከማሉ ማለት ነው። እንደምታዩት እንግዲህ ይሄ ዲስአድቫንቴጁ ምንድነው? እነዚህ ሁለቱ ጥርሶች ጤናማ ጥርሶች ሆነው ሳለ ምንም ችግር የሌለባቸው ነገር ሆነው ሳለ ነገር ግን ይሄንን ብሪጅ ማሰራት የምንፈልግ ከሆነ እንደዚህ መስተካከል አለባቸው። ምክንያቱም ልክ እንደምሰሶ መጠረብ አለባቸው ማለት ነው። ሁለቱም አሁን እንግዲህ እንዳያችኋቸው ተጠርበዋል። ከተጠረቡ በኋላ አርቲፊሻል ጥርስ ይሰራል ማለት ነው። ይሄ አርቲፊሻል ጥርስ ይገጠማል። ይሄኛው መጀመሪያ ካየናቸው ከሁለቱ ይሻላል። የሚሻልበትም ምክንያት ምንድነው? ጥንካሬ ያለው ማለት ነው። ሙሉ በሙሉ ስለሆነ እነዚህ ሁለቱ ጥርሶች የሚገጥሙት ጥንካሬ ይኖረዋል። ሌላው ግን ምንድነው ጉዳቱ ካላችሁኝ፣ ያው ይሄ እንደተጠበቀ ሆኖ ድዳችን ትንሽ መሸሹ አይቀርም አጥንታችን ሲድን። ስለዚህ የጥርስ ንጽህናችንን በአግባቡ የማንጠብቅ ከሆነ እዚህ መሃል በደንብ የማናጸዳው ከሆነ እንግዲህ ይሄ ድዳችን መቆጣት ይጀምራል፣ ኢንፌክሽን መፍጠር ይጀምራል ማለት ነው። ሌላው እንግዲህ ሊፈጠር የሚችለው አንዳንዴ ባክቴሪያዎች እዚህ ከመከማቻታቸው የተነሳ የሚቀጥለውን ጥርስ የተጠረበው ጥርስ አሁን ስስ ስለሆነ እሱን የመጉዳት ባህሪ ያላቸው ማለት ነው እና እሱ ከተጎዳ ጥርሱ በቀጥታ ኢንፌክሽን ይፈጥራል። እዚህ ጋር እንደምታዩት እንግዲህ ጫፍ ላይ ይሄኛው ጥርስ በባክቴሪያ ምክንያት ኢንፌክሽን ፈጥሯል ማለት ነው እና ኢንፌክሽን በሚፈጥርበት ሰዓት ሩት ካናል መሰራት የሚችል ከሆነ ሩት ካናል ይሰራል። ነገር ግን ሩት ካናል መሰራት የማይቻል ከሆነ መነቀል ይኖርበታል ማለት ነው እና ይሄኛውም ጥርስ እናጠዋለን። ስለዚህ አራተኛ ሌላ ጥርስ ማስጠረብ ይኖርብናል ማለት ነው። ይሄ አራተኛው ጥርስ ከተጠረበ በኋላ ባለ 4 ዩኒት ብሪጅ ወይም ደግሞ 4 አርቲፊሻል ጥርስ የሚይዝ ድልድይ ይሰራና ይገጠምልናል ማለት ነው። እንግዲህ ይሄም ጋራንቲ አይደለም፣ የሚቀጥል ነገር ሊሆን ይችላል። ምክንያቱም የኛ የጥርስ እንክብካቤያችንም ይወስነዋል።
ጥርሳችንን በደንብ ማንንከባከበው ከሆነ ይሄኛው ልክ እንደ ናቹራል ጥርስ ወይም እንደ ተፈጥሮ ጥርሳችን ጠንካራ ስላልሆነ በቀላሉ በባክቴሪያ የመጎዳት አቅም አለው ማለት ነው። ስለዚህ ሌላም ጥርስ ተከትሎ ይሄኛውን ጥርስ ወይም ደግሞ ይሄኛው ጥርስ ሊበላሽ ይችላል ማለት ነው። ስለዚህ ሶስተኛው እንግዲህ አማራጭ ይሄኛው ሙሉ በሙሉ ድልድዩ ነው ማለት ነው እና ጉዳቱ ይሄ ነው። ጥርሶች ከጎንና ከጎን ያሉት ጥርሶች ስለሚጠረቡ ምንም ደህና ጥርስም ቢሆኑ የግድ ተጠርበው መስተካከል አለባቸው ማለት ነው እና ሙሉ ጤናማ የሆነውን ጥርስ ማስጠረብ ይኖርብናል። ያ ደግሞ ለወደፊት እንግዲህ እርግጠኛ ማለት ጋራንቲ አይሰጠንም፣ ሊበላሽ ይችላል ማለት ነው። ወደ አራተኛው ስንመጣ አራተኛው እንግዲህ ብዙውን ጊዜ እስካሁን ማለት ነው የተፈጥሮ ጥርሳችንን በመመሳሰል እና በጥቅም ከሁሉም የሚበልጠው ነው ኢምፕላንት ይባላል። ይሄ ኢምፕላንት የሚባለው እንግዲህ ይሄ ብረት አጥንታችን ውስጥ ከተቀበረ በኋላ አርቲፊሻል ጥርስ በመስራት አርቲፊሻል ጥርሱ ይገጠማል ማለት ነው። እንግዲህ እስካሁን ካየናቸው ይሄ ለየት የሚያደርገው ካያችሁት ይሄ ራሱን ችሎ ነው የሚተከለው። እንደ ሌሎቹ የጎን ጥርስ አንነካም፣ ምንም ኢንቮልቭ የሚያደርገው ነገር የለም። ራሱን ችሎ ነው የሚተከለው። ሁለተኛው ደግሞ ቅድም ለመናገር እንደሞከርኩትኝ እዚህ ጋር አጥንታችን መዳን ሲጀምር መንሸራሸር ሲጀምር አጥንታችን ይሸሻል፣ ድዳችንም ይሸሻል ብያችሁ ነበር። እዚህ ጋር ግን አይሸሽም። ምክንያቱም ምንድነው በጥርሳችን የወለቀበትን ጉድጓድ ኦልሬዲ ብረት ተደርጎበታል፣ ቅድም እንዳያችሁት ማለት ነው። እዚህ ጋር ይሄ ብረት ይቀበራል ማለት ነው። ይሄ ብረት ይቀበርና ከ3 ወር እስከ 6 ወር ይፈጃል እስኪድን ድረስ ማለት ነው። እስኪድን ድረስ ምንም ነገር አይደረግም። ልክ ከ3 እስከ 6 ወር በኋላ ይሄ አጥንታችን ሙሉ በሙሉ ከዳነ በኋላ ድዳችን ሙሉ በሙሉ ከዳነ በኋላ እንግዲህ ይሄ አርቲፊሻል ጥርስ የኢምፕላንት ጥርስ ማለት ነው ይገጠማል ማለት ነው። እንግዲህ እስካሁን ባለው ቴክኖሎጂ የተፈጥሮ ጥርሳችንን በመተካት ወይም ደግሞ በማስመሰል ጥሩ እና ወደር የማይገኝለት ይሄኛው ነው ማለት ነው። ኢምፕላንት ይባላል። እዚህ ጋር እንደምታዩት እንግዲህ እንደ ሌሎቹ ጥርስ ራሱን ችሎ በአጥንታችን ውስጥ የሚቆም ማለት ነው እና በጣም ጠንካራ ነው እና ጉዳትም ምንም ጉዳት የለውም ማለት ነው። እንግዲህ ሌላው ምንድነው እንትኑ ውድ ነው በጣም። ይሄ ከሌሎቹ በጣም ውድ ነው። እዚህ ባለውበት እንግዲህ ከ4 ከ5 እጥፍ በላይ ይወደዳል ማለት ነው። እንግዲህ በየሀገሩ ደግሞ የራሱን የቻለ ዋጋ ይኖረዋል እና ብዙውን ጊዜ እዚህ ሀገር ስንት ነው እያላችሁ የምትጠይቁኝ ወንድምና እህቶች አላችሁ። ይሄ ነው ብዬ በነግራችሁ በጣም ደስ ባለኝ ነበረ። ነገር ግን አልችልም። ምክንያቱም እያንዳንዱ አይደለም ሌላ ሀገር ከዚህ በፊትም ለመናገር ሞክሬያለሁ። አይደለም ሌላ ሀገር ማለት ነው እዚሁ ያለውበት ሀገር እንኳን ከአንዱ ኦፊስ ሌላ ኦፊስ ዋጋቸው ይለያያል ማለት ነው። ስለዚህ እንደ ዶክተሮቹ ይለያል፣ እንደ ሐኪም ቤቶቹ ዋጋቸውም ይለያል። ሁለተኛ ደግሞ እንደሚጠቀሙት የእቃ ጥራትም ይለያል ማለት ነው። የሚያቀርብላቸው ካምፓኒ በጣም በውድ የሚሸጥላቸው ከሆነ ዋጋቸው ያን ያህልም ይወደዳል። የሚያቀርብላቸው ካምፓኒ እንዲሁ በርካሽ የሚያቀርብላቸው ከሆነ ዋጋቸው ሊቀንስ ይችላል ማለት ነው እና በቀላሉ ይሄ የተተመነለት ዋጋ የለም ማለት ነው። ስለዚህ አሁን ለምሳሌ ኢትዮጵያ ስንት ነው ይሄ ልትሉኝ ትችላላችሁ ብላችሁ የምትጠይቁ ስላላችሁ ነው። ይሄ ነው የሚባል ዋጋ የለም እና ያው መጠየቅ ይኖርብናል ማለት ነው። ማሰራት ስንፈልግ ደውለን መጠየቅ እንችላለን። ዋናው የኛ ቁም ነገሩ ማወቃችን ነው። ምንድነው ያለን ኦፕሽን የሚለውን አውቀን ከሄድን ሳናውቅ መጀመሪያ በሰጡን ኦፕሽን ወይም ምርጫ ውስጥ አንገባም ማለት ነው። ምክንያቱም ጥቅምና ጉዳቱን አሁን አውቀናል። 4 አማራጮች አሉን። 4ቱ አማራጮች ምን እንደሚመስሉ እናውቃለን። ጥቅምና ጉዳታቸውን እናውቃለን። ከዚህ በተረፈ ደግሞ ያልገባችሁ ነገር ካለና በደንብ እንዲብራራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ ዘሌ ቦጋለ በሚለው የፌስቡክ አካውንቴ ሜሴንጀር ላይ
ብትጽፉልኝ እመልስላችኋለሁ ማለት ነው። እንግዲህ አንዳንዴ በኮሜንት ሴክሽን ላይ ጥያቄ በምትጠይቁበት ሰዓት እንግዲህ የፌስቡክ አካውንቴ ሊንክ ማስቀመጥ ጀምሬያለሁ ማለት ነው። ይሄንን ያደረኩበት ምክንያት እንግዲህ ጥያቄያችሁ ብዙ ማብራሪያ የሚፈልግ ከሆነ በደንብ እንዲገባችሁ እንድንረዳዳ ማብራሪያውን በድምጽ እንድልክላችሁ እንዲሁም ደግሞ ጥያቄያችሁን ወዲያውኑ መጠየቅ ቶሎ መጠየቅ የምትችሉበትን ሁኔታ ለማመቻቸት ነው። ነገር ግን አጭር መልስ የሚያስፈልጋቸው ጥያቄዎች ካሉ እዛው ላይ መልስላችኋለሁ ማለት ነው። እንግዲህ ውድ ተመልካቾቼ ቻናሌን ስለምትከታተሉ ስለምትደግፉኝ በሀሳባችሁም ስለምትደግፉኝ በጣም አመሰግናለሁ። ይሄ ኢንፎርሜሽን ለወንድም ለእህቶቻችን እንዲዳረስ ሁሉም ሰው የጥርስ ማስተከል ጥቅምና ምን አይነት አማራጭ እንዳለው ይሄ ትምህርት እንዲደርሰው እንግዲህ ሼር በማድረግ ሁላችሁም ሼር በማድረግ ላይክ እና ሰብስክራይብን በማድረግ እንግዲህ ቤተሰብ እንድትሆኑ እየጋበዝኩኝ በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ